እግዚአብሔር ምስክሬ በእግዚአብሔር ቃል ስላሰርከን የእግዚአብሔር ልጅ ስለሆንኩ አምነን ነው እንጂ እኛ እንደዚህ አይነት ስራዎች እንደማንሰራ ጠንቅቀ ነው የምታውቀው፣ ጠንቅቀ። ስለዚህ አሁን እኔ እየነገርኩ ያለሁት የዛሬ ሚካኤል እነግርሃለሁ፣ ይህን ብር ባለመስጠት ምንም አትጠቀምም። እየለመንህም አይደለም እየነገርን ነው። የኢትዮጵያ ሕዝብ ይፍረድ። ልጄን ለቤተሰብ ጥዬ ለዚህ ስራ ስል ሰክሪፋይ የከፈልኩትን እኔና እኔ ነኝ የምናውቀው። አራስ ቤቴን በስነ ስርዓት አላሳለፍኩ። በቃ ይመጣል፣ ገንዘብ ይሰራል። የሰራንበት ገንዘብ ነው። ዝም በል ይሁን፣ የሰራንበት ገንዘብ ነው። ጠይቀዋለሁ። የእኔም ባሳት ሆኖ ይጠይቀዋል። ምንም ምክንያት አደርድር። ታውቃለህ፣ ባይስማማ መመለስ ትችላለህ። ሲቀጥል አንተ እዚህ ጋር ያሳየኸውን ፕሩፍነት እውነት ከሆነ እኛን እንደ ጅል ቆጥረህን ካልነበረ ስንጠይቅ የዛ ሰዓት ላይ በስነ ስርዓት ነበር መመለስ የነበረብን፣ በክብር ማለት ነው። ከዚህ ችግር ነው፣ ፋይናንሻል ችግር ነው፣ ፕሊዝ ተረዱ፣ ሰርተን እስከምንሰጣችሁ ነበር ማለት የነበረብን። አንተ ግን እኛን እንደ ጅል ስለቆጠርከን እኔ ከዚህ አንጻር እከሌ ስለታመመ ይህን ያህል ገንዘብ ስላወጣን ነው እንጂ ምናምን ብለን ያልከው ስለ ስራው ምንም አይነት አለኝ ስላለቀሽ ሚዲያ ላይ ምናምን ስለመጣሽ የሚቀየሩ የሚለወጥ ነገር የለም። እያነገጥኩ አይደለም ወይ ተጋግረን ስራ ጀምረን ወጣችሁ የሚመጥናችሁ ያለውን ከፍለናችኋል። ይህ ያንሳል ካላችሁ ምንም ማድረግ አልችልም። ቆይ አንዴ ተረጋግጧችሁ፣ የመጨረሻው መልስ አልከፍልም። አዎ አሁን ባለን ሁኔታ መክፈል አንችልም። እንዳላ ገብተን ስፓም እንደሆነ አፕሊኬሽኑ ሁላችንም ሪፖርት እናደርጋለን። ለካካ ሁሉም ሰው ደሞይ ላይ እያለቀሰ ሳይለቅ ምን የነበረው የእኛ አካውንት ሲዘጋ እኛ አንድ ነገር ብንሆን ምን ያህል ጨካኝ እንደሆነ ሁላችሁም ሪከርድ አድርጉ። በትዕግስት ሳዳምጥህ የነበረው ሌባ ነህ አንተ። ሌባ ፎቶክን ለጥፌ ሌባ እልሃለሁ። ሁላችንም አፕል ስቶር ላይ ገብተን ይሄ አፕሊኬሽን እስካም እንደሆነ ሌባ እንደሆነ ሁላችንም አሁን ምንም አይመስልም።